የሐዋርያት ሥራ 22 ማብራሪያ ምንድን ነው? የሐዋርያት ሥራ 22 የጳውሎስ የግል መከላከያና ምስክርነት በኢየሩሳሌም በጠላት ሕዝብ ፊት ነው። በእርጋታ እና በአክብሮት ይናገራል። የዕብራይስጥ ዳራውን ተጠቅሞ ትኩረታቸውን ለመሳብ። ጳውሎስ በኢየሱስ ላይ ያለው እምነት የአይሁድን እምነት እንዳልተወ ነገር ግን የእግዚአብሔርን ዕቅድ እንዳሟላ ያስረዳል። ይህ ምዕራፍ ጳውሎስ አድማጮቹን ከማጥቃት ይልቅ እምነቱን እንዳስረዳ ያሳያል። ጳውሎስ እንደ ታማኝ አይሁዳዊ ያለፈውን ሕይወቱን በማብራራት ይጀምራል። በገማልያል ስር የተማረ ሲሆን በሕግ መሠረት ለእግዚአብሔር ቀናተኛ ነበር። ክርስቲያኖችን እንዳሳደደ በሐቀኝነት አምኗል። እስራቶችን እና ሞትን እንኳን አጽድቋል። ይህ ቅንነቱን ያሳያልና አድማጮቹ የለውጡን ጥልቀት እንዲረዱ ያዘጋጃል። ከዚያም ጳውሎስ ወደ ደማስቆ በሚወስደው መንገድ ላይ ከኢየሱስ ጋር ስለተገናኘው ሁኔታ ያብራራል። ሰማያዊ ብርሃንና የኢየሱስ ድምፅ ጳውሎስ ሳያውቅ እግዚአብሔርን እየተቃወመ እንደነበር ያሳያሉ። በዕውርነቱ የቀድሞ ግንዛቤውን ውድቀት ያሳያል። በአናንያ በኩል እግዚአብሔር እይታውን ይመልስለታልና ሕይወቱን ያዞራል። በመጨረሻም የሐዋርያት ሥራ 22 የጳውሎስን ጥሪና ተልእኮ ያብራራል። እግዚአብሔር ለአሕዛብም ጭምር ለሁሉም ሰዎች ምስክር እንዲሆን ልኮታል። ይህ አባባል በሕዝቡ መካከል ቁጣን ይፈጥራል፣ የደነደነ ልብንም ይገልጣል። ምዕራፍ የእግዚአብሔር እውነት ተቃውሞን ሊፈጥር እንደሚችል ያስተምራል። ነገር ግን ለእግዚአብሔር መታዘዝ አስፈላጊ ሆኖ ቀጥሏል።